ሰላም እንዴት ቆያችሁ? የቻናላችን ቤተሰቦች እንደምን አላችሁ? ይህ አልፋ አካዳሚ ነው። አልፋ አካዳሚ እንደሚታወቀው በባለፈው ቪዲዮ ላይ ቻፕተር ፎርን ግልጽ እና አጭር በሆነ ቋንቋ አብራርቶላችሁ አቅርቦላችሁ ነበር። ዛሬ ደግሞ ቻፕተር ፋይቭን አይደንቲቲ ኢንተርኢትኒክ ሪሌሽንሺፕ ኤንድ መልቲካልቸራሊዝም የሚለውን ኮንሰፕት አጭር፣ ግልጽ እና ክሊር በሆነ ወይ ለእናንተ ማስረዳት መጥቷል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። ስለዚህ አሁን ወደ ቀጥታ ወደ ቪዲዮ የምንሄድ ይሆናል። እስከ ቪዲዮ ፍጻሜ ድረስ ትኩረታችሁን ሰጥታችሁ እንድትከታተሉን ትኩረታችሁን እንሻለን። ዩኒት 5 mainly deals about identity, interethnic relationship and multiculturalism in Ethiopia. እንዴት ኢትዮጵያ ውስጥ ያለውን የካልቸራል ሪሌሽንሺፕ፣ ኢትዮጵያ እንደምታወቀው ዳይቨርስ የሆነ ኔሽን ያላት ሀገር ከመሆኗ የተነሳ መልቲካልቸራሊዝምን እንዴት ማካሄድ እንዳለብን፣ ኢንተርኢትኒክ ሪሌሽንሺፕ በተለያዩ ኢትኒክ ግሩፖች መካከል ያለው ሪሌሽንሺፕን እንዴት ማሳለጥ እንዳለብን እና ኢትኒሲቲ ምን እንደሆነ በሰፊው የምናይ ይሆናል ማለት ነው። ኦኬ here is the definition about ethnicity. Ethnicity means a group of people bound together by same manner, custom and other distinct feature. So ethnicity ማለት it is a group of people ነው፣ የሰዎች መዋቅር ሆኖ እነኚህ ግሩፕ ኦፍ ፒፕሎች ምን የሚያደርጉበት ተመሳሳይ የሆነ ካልቸር፣ ተመሳሳይ የሆነ ላንጉዌጅ፣ ተመሳሳይ የሆነ ኢቲንግ ስታይል፣ ተመሳሳይ የሆነ አይደንቲቲን ሼር የሚያደርጉ ግሩፕ ኦፍ ፒፕሎች በአንድ ላይ ምን ይባላሉ? ኢትኒሲቲ ይባላሉ ማለት ነው። ሶ አንሸንት ግሪኮች ኢትኒሲቲን ምን ይላሉ? ዌር ኢትኖስ ይላሉ ማለት ነው። በግሪክ ነው። ኢትኒሲቲ ስኬም ፍሮም ግሪክ ወርድ ኢትኖስ። ኢትኖስ ማለት ምንድን ነው? በግሪኮች ጊዜ ማለት ነው ነን ሄሌኒክ ፒፕል ሁ አር ኖት ዋት ግሪክ ማለት ነው። ነን ሄሌኒክ ወይም ፒፕል ሁ አር ኖት ግሪክ፣ ከግሪክ ውስጥ ያልሆኑ ሰዎች ኢትኖስ በመባል ይታወቃሉ ማለት ነው። ሶ የግሪክን ካልቸር ሼር ማድረጉ ኦር በግሪክ ውስጥ የሌሉ ሰዎች ኢትኖስ ተብሎ ይጠሩ ነበር ማለት ነው። ኢንግላንድ ላይ ደግሞ እንግሊዝ ላይ ኢት ኢዝ ዩዝድ ቱ ሪፈር ሳምዋን ሁ ዋዝ ኔይዘር ክርስቲያን ኖር ጂዊሽ፣ ክርስቲያን ያልሆነ ጂዊሽም ያልሆነ አካል ኢትኖስ በመባል ይታወቅ ነበር እንግሊዝ ሀገር ላይ ማለት ነው። ሰው ይሄ የድሮ ኮንሰፕት ነው፣ ግን አሁን በጊዜ ሂደት እየተሻሻለ መጣና ኢትኒሲቲ የሚለውን ኮንሰፕት ይዞ መጥቷል ማለት ነው። The North American tradition adopted ethnic as a substitute for minority group with large society of nation state. So ኖርዝ አሜሪካ ትራዲሽናሊ የምናደረገች ኢትኒክ የሚለውን ወርድ ለማይኖሪቲ ግሩፖች ሰጥታ ስትጠራው ነበር ይላል። ሶ the collapse of colonial world in 1915 and 1916 has brought even more confusion on question of race, culture and ethnicity መካከል ኮንፊውዥን እና ኩዌሽንን አስነስተው ነበር። And the homeland of former European colonizer have become the populated with new post-colonial immigrant and ethnic, thus defined by preserving historical ethnicity by descent or territory while adding ethnicity as immigrant minority. ሰው ፖስት ኮሎኒያል ማይግራንቶች ከኮሎኒያል በኋላ የተሰደዱ ማይግራንቶች እንደ ኢትኒሲቲ ይቆጠሩ ነበር። ወይም ኢትኒሲቲን ሂስቶሪካሊ ከዲሰንት ከዘር ግንድ ጋር ወይም ከቴሪቶሪ ጋር አያይዘው ይጠሩ ነበር። ሶ ኢትኒሲቲ ኮንቴንስ ዋት መልቲፕሊሲቲ ኦፍ ሚኒንግን ይኖረዋል ማለት ነው። ኢን ዘ ፓስት ዜር ኢዝ ዋት መልቲፕል ሚኒንግ ጊቪንግ ቱ ዘ ኢትኒሲቲ። ሂር ኢዝ ዘ ኮንሴፕቹዋላይዜሽን ኦፍ ኢትኒሲቲ አኮርዲንግ ቱ ዌበር። ኢትኒሲቲን ኮንሰፕቹዋላይዝ ያደረጉ ሰዎች አሉ። ዌበር አለ፣ ብራዝ የሚባል ሰውዬም አለ። እነሱ እንዴት ነው ኢትኒሲቲን ምን ያደረጉት ኮንሰፕቹዋላይዝ ያደረጉት የሚለውን ኮንሰፕት እናያለን። ሶ አኮርዲንግ ቱ ዌበር አን ኤትኒክ ግሩፕ ኢዝ ቤዝድ ኦን ቢሊፍ ኢን ኮመን ዲሰንት ሼርድ ባይ ኢትስ ሜምበር ኤክስቴንዲንግ ቢዮንድ ኪንሺፕ ፖለቲካል ሶሊዳሪ ላንጉዌጅ ኤንድ ሪሊጅን። ሰው ኢትኒክ ግሩፖች ምን ላይ ነው ሜንሊ ቦዝድ የሚሆኑት ይላል። ኮመን ዲሰንት ሼርድ ባይ ዲስ መንበር። ሰው በመንበሩ ውስጥ ያሉ ዲሰንቶች ሼር በሚያደርጉት ኮመን ብሊፍ ወይም ኮመን ካልቸር ነው ምን የሚደረገው ይላል ዲፋይን የሚደረገው ብሎ ያስባል ማለት ነው። ሶ ኢትኒክ ግሩፕ አር ዞዝ ሁማን ግሩፕ ዛት ኢንተርቴን ሰብጀክቲቭ ብሊፍ። ሰብጀክቲቭ ብሊፍ ማለት ምንድን ነው? ኢን ዴር ኮመን ዲሰንት ቢኮዝ ኦፍ ሲሚላሪቲ ኦር ፊዚካል ታይፕ ኦፍ ከስተም። ሰብጀክቲቭሊ ቲንክ ማድረግ አለበት በዛ
ባለበት ኮሚኒቲ ውስጥ ዘር ኢዝ ኖ ኦብጀክቲቭ ቲንኪንግ ሶ ሰብጀክቲቭሊ ምን ያደርጋሉ ይላል። ኮመን ፊውቸሮችን ሼር ስለሚያደርጉ ሰብጀክቲቭ ቢሊቭ ኢን ዴር ኮመን ዲሰንት ላይ ስኖር ያን ኢትኒክ ግሩፕ ነው እንላለን ብሎ ነው ማለት ነው የሚያቀርበው ሰው ዌበር። ሰው እነኚህ ጥያቄዎች ፈተና ላይ ይመጣሉ። ሰው ኦብጀክቲቪቲ እና ሰብጀክቲቪቲን በደንብ መለየት አለባችሁ። ሰው ኤትኒክ ግሩፕ ኢዝ ዲፋይንድ አስ ዋት ሰብጀክቲቭ ቢሊፍ ኢን ዶስ ኮመን ዲሰንት የሚለው ይሆናል ማለት ነው። ሰው የዌበር ኮንሰፕት and it does not matter whether or not objective blood relationship exists but believe to exist ይላል። ሰው ኦብጀክቲቭ የሆነ ብሌድ ሪሌሽንሺፕ ወይም ሰዎች ዳይሬክትሊ በደም ራሱ ሪሌሽንሺፕ ባይኖራቸውም እንኳን ሰብጀክቲቭሊ በዛ ኮመን ዲሰንት ውስጥ ሼር የሚያደርጉት ብሊፍ ብቻውን ኢትኒሲቲውን ምን ያደርጋል ይላል፣ ያበረታተዋል ወይም ያቆየዋል ይላል። ሶ ደ ቢሊቭ ነው ያ ኢትኒክ ግሩፕ ኤግዚስት እንዲያደርግ ያደረገው ብሎ ነው የሚያምነው ማለት ነው። people come to see themselves as belonging together as consequence of acting together so belongingness የሚለውን ወይም belonging የሚባለውን ሀሳብ ምን ያደርጋል ማለት ነው የሚያበረታታ ነው። because they have what strong subjective what belief in their common descent shared culture so due to this acting together እንዲያደርጉ እያደርጋቸዋል። though any culture trait in common can provide a base for and resource for ethnic closure, language, ritual, economic way of life. And the second concept is Braz. Now, Braz began with what actor believe or thinks. So, ascription and self-ascription. So, Braz ምንድነው አክተሮች ምንድነው ቢሊቭ ወይም ቲንክ የሚያደርጉት ከምለው ጥያቄ ነው የተነሳው። And then categorical ascription is when it classifies a person in terms of his basic, most general identity determined by his origin and background. So, በጀነራል አይደንቲቲው በአመጣጡ ከኦሪጂኑ ተነስቶ ደም ብሌድ ላይኑ የት ነው የሚለውንም ኮንሲደር የሚያደርግ ነው ማለት ነው ካቴጎሪካል አስክሪፕሽን። ሶ ብራዝ ፎከስድ ኖት አፖን ካልቸራል ካራክተሪስቲክስ ኦፍ ኤትኒክ ግሩፕ በት አፖን ሪሌሽንሺፕ ኦፍ ካልቸራል ዲፍሬንሺዬሽን አስ ኤንድ ዜም የሚለውን ኮንሰፕት እዚህ ጋር እናያለን ማለት ነው። ሶ ሜይንሊ ፎከስ ያደረገው የት ነው ይላል ሪሌሽንሺፕ ኦፍ ካልቸራል ዲፍሬንሺዬሽን። ሶ በሁለቱ ካልቸራል ዲፍሬንሺዬሽን መካከል ያለው ሪሌሽንሺፕ እና ይሄ ካልቸራል ዲፍሬንሺዬሽን ቶለሬት ተደርጎ ዳይቨርሲፋይድ የሆነ ካልቸር እርስ በርስ ቶለሬት ተደራርጎ ሪስፔክት ዋንስ ኦን ካልቸር እርስ በርስ ካልቸራቸውን ሪስፔክት ተደራርገው እንዴት መኖር ይችላሉ የሚለው ላይ ፎከስ አድርጎ ነው ማለት ነው። ስለዚህ አስ ኤንድ ዜም ኮንሰፕትን አምጥቷል። አስ ማለት አስ ዊ አር አስ ካልን እኛ አስነትና ዜም ማለት ዴይ አር አዘር እንደማለት ነው። ዊ አስ ከተባለ ደግሞ ዊ አር አስ ካልን እኛ ወይም በእኛነት ውስጥ ያለን የራሳችን ካልቸር ያለን ሰዎች አለን። ዜም ማለት ደግሞ እነሱ ደግሞ የራሳቸው ካልቸር የራሳቸው ሴት እና የራሳቸው ልዩነት ያላቸው አካላቶች ናቸው። ስለዚህ በእኛ በሁለታችን መካከል ያለው ካልቸራል ዲፍሬንሺዬሽንን እንዴት ምን እናደርጋለን ስትሬንግዘን እናደርጋለን ወይም ይሄንን ኢትኒክ ግሩፕ ብሎ ዲፋይን ያደርገዋል ማለት ነው። ሶ ኢትኒሲቲ ብሎ ዲፋይን ያደርገዋል። the features that are taken into account are not the sum of objective difference. Okay, the cultural content of ethnic dichotomies which seems analytically to be two of order ethical dichotomy ሁለት ኦርደር አለው። overt signal or sign and basic value orientation ይባላል። አንደኛው diacritical features that people look for and exhibit to show identity. Often such features as dress, language, house, form or general style of life. So overt signal or sign ማለት ሰዎች የራሳቸውን ኢትኒሲቲ ለማሳየት ወይም የሚያደርጉት ወይም የራሳቸውን መለያ ለብሶ በሚወጡበት ጊዜ those identity define those group ወይም የነሱ አለባበስ ሊሆን ይችላል፣ ቋንቋቸው ሊሆን ይችላል፣ የቤት አሰራራቸው ሊሆን ይችላል፣ ላይፍ ስታይላቸው ሊሆን ይችላል። ሶ those characteristics that they are doing right now will define their ethnicity is overt signal or sign በመባል ይታወቃል። ሁለተኛው ቤዚክ ቫሊዩ ኦሪየንቴሽን የሚባለው the standard of morality and excellency by which performance is judged. so ቤዚክ ቫሊዩ ኦፍ ኦሪየንቴሽን ማለት ሞራሊቲ ኤንድ ኤክሰለንሲ by which performance is judge የሚደረግበት ሞራሊቲ እና ኤክሰሌንሲን የሚያጠቃልል ስታንዳርድ ቤዚክ ቫሊዩ ኦሪየንቴሽን ይባላል ማለት ነው። አኮርዲንግ ቱ ብራዝ ካልቸራል ዲፍረንስ ቢትዊን ቱ ግሩፕ ኢዝ ኖት ዘ ዲሲሲቭ ፊውቸር ኦፍ ኢትኒሲቲ ራዘር
What makes social group distinct is the social interaction with other group. Therefore, social boundary is the point. So እዚህ ብራስ ኮንሰፕት ላይ ሜይን ኮንሰፕት will be ሶሻል ባውንደሪ ነው። አስ ኤንድ ዜም ኮንሰፕት ላይ ስናይ ሶሻል ባውንደሪ ነው። በሶሻል ኢንተራክሽን መሀል ኮመን ፊውቸር ሼር የሚያደርጉት አለ ኤንድ አውት ኦፍ ዛት ኢንዲቪዥዋሊ ደግሞ ሼር የሚያደርጉት ፊውቸር አለ ማለት ነው። ሶ ዲው ቱ ዚስ ምንድን ነው ማለት ነው ሶሻል ባውንደሪ ምን ማድረግ ነው ይላል መፍጠር ነው የሚል ነው። ወይም ሶሻል ባውንደሪ ይኖራል የሚል ኮንሰፕትን ይይዛል በኤትኒሲቲ ውስጥ። and Frenchness is created and became cultural and politically meaningful only though the encounter will Englishness ይላል። so there may also be considerable cultural similarity but different ethnic groups. so cultural similarity ወይም ሲሚላር ካልቸሮችን ሼር ሊያደርጉ ይችላሉ ግን ዲፍረንት የሆነ ኢትኒክ ግሩፕ ያላቸው እንትኖች አካላቶች ሊኖሩ ይችላሉ። also there may be also the considerable cultural variation with when one ethnic group so ይሄ ትሩ ፎልስ ላይ የሚመጣ ጥያቄ ነው። ዲፍረንት ኤትኒክ ግሩፕ ኖሯቸው ተመሳሳይ ካልቸር ሼር የሚያደርጉ አሉ። ዲፍረንት ካልቸር ኖሯቸው ደግሞ ተመሳሳይ የሆነ ኤትኒክ ግሩፕ ያላቸው ወይም አንድ ኤትኒክ ግሩፕ ውስጥ ሆኖ ዲፍረንት ካልቸር ያላቸው አካላቶችም አሉ ማለት ነው። ሶ ሂር ኢዝ ኤትኒክ ግሩፕ 6 ሜይን ፊውቸር ኦፍ ኤትኒክ ግሩፖች አሉ፣ 6 ናቸው። ኮመን ፕሮፐር ኔም ሶ ኮመን ፕሮፐር ኔም ቱ አይደንቲፋይ ኤንድ ኤክስፕሬስ ዘ ኢሴንስ ኦፍ ዘ ኮሚኒቲ ሶ ኮመን ፕሮፐር ኔም ለምሳሌ ኢትዮጵያ ውስጥ ያሉት ኤትኒሲቲዎችን አማራ፣ ትግራይ፣ ኦሮሚያ፣ ከፋ ምናምን ብለን መጥራት እንችላለን። ጉራጌ፣ አግዌ ምናምን እያልን ልንጠራ እንችላለን እና ዛት ኢዝ a common proper name for ethnic group። ሁለተኛው ማይዝ ኦፍ ኮመን አንሴስተሪ ዛት ኢንክሉድ the idea common origin in the time place and that gives the ethnic group sense of fictive kinship so የዘር አመጣጣቸው ከቅምቅማት ጀምሮ የዘር ግንዳቸው የተያያዘ ነው በዛ ኤትኒክ ግሩፕ ውስጥ ያሉ ሰዎች ማለት ነው። በአንድ ኤትኒክ ግሩፕ ውስጥ ያሉት ለምሳሌ የሆነ በኤትኒክ ግሩፕ ለምሳሌ የሆነ አካል አለ እንበልና ያ አካል አመጣጡ ስጠና ከዘር ዘር ማንዘሩ ጀምሮ እስከ ሰባተኛ እስከ 8 ከሰባተኛው በላይም ብትሄድ እንኳን ተቆጥሮ ምን መሆን አለበት ማለት ነው ተያይዞ የሚመጣ መሆን አለበት ነው። ተመሳሳይ ካልቸር ሼር የሚያደርጉ መሆን አለባቸው የአባታቸውን ካልቸር የሚያስቀጥሉ እንደማለት ነው። ሶ ሜይዝ ኦፍ ኮመን አንሴስተሪ ማለት ሶ ሂር ኢዝ አናዘር ፊውቸርስ ኦፍ ኤትኒክ ግሩፕ። ነምበር 3 ሼርድ ሂስቶሪካል ሚሞሪ ለምሳሌ ቪክቶሪ ሊሆን ይችላል። ፓስት ላይ የተደረጉ ሂስቶሪካል ሚሞሪዎችም ኢንክሉድ የሚያደርግ ምን ይሆናል ጀብድ ሊሆን ይችላል እና this one of future of ethnicity or ethnic group. The fourth one is one or more element of common culture include religion, custom and language. so common culture ሊኖራቸው ይችላል ኮመን የሆነ ሼርድ ኤሌመንት ለምሳሌ ሪሊጅን ሊሆን ይችላል ላንጉጅ ሊሆን ይችላል ኮመንሊ ሼር የሚያደርጉበት ኤሌመንት ያላቸው መሆን አለባቸው። this is also the future. Number 5 the link with homelands and it is symbolic attachment to ancestral land. ሆምላንድ ከአንሰስትሪያል ላንድ መካከል ያለው ሊንክ እና ሆምላንድ ከአንሰስትሪያል ላንድ ራሱን የሚለይበት ሲምቦሊክ የሆነ መገለጫ ያለው መሆን አለበት። ነምበር 6 ሴንስ ኦፍ ሶሊዳሪቲ እርስ በርስ መደጋገፍ መረዳዳት ሰው ፒስ ኪፒንግ መሆን ሰው ሴንስ ኦፍ ሶሊዳሪቲ ይባላል ማለት ነው። ኦኬ ሂር ኢዝ አናዘር ኮንሰፕት ኢትኒክ አይደንቲቲ። What is ethnic identity? Ethnic identity is an affiliative construct where an individual is viewed by themselves and by others as belonging to a particular ethnic or cultural group. So ethnic identity ማለት አንድ ሰው በአንድ ካልቸራል ግሩፕ ወይም በአንድ ፓርቲኩላር ኢትኒክ ግሩፕ ውስጥ በመኖሩ ራሱን የሚያዩበት ወይም ሌሎች ራሱን የሚያዩበት መንገድ ምን ይባላል? ኢትኒክ አይደንቲቲ ይባላል ማለት ነው። Affiliation can be influenced by racial, natal, symbolic and cultural factors. So these are the factors which affect an individual's ethnic identity. አንድ ሰው ራሱን የሚያይበትን መነጽር እና ሌሎች ራሱን የሚያዩበትን መነጽር አፌክት የሚያደርግ ፋክተሮች ናቸው ማለት ነው። ሶ ኢን ሲምፕል ኢትኒክ አይደንቲቲ ይዟል ሰው ራሱን የሚያይበት መነጽር ወይም ሌሎች አንድን ሰው የሚያዩበት መነጽር ኢትኒክ አይደንቲቲ ይባላል ማለት ነው። ሶ the first factor will be racial factor ነው involve the ways of physiognomic and physical characteristics. so racial factor ሁለተኛው ደግሞ ናታል ፋክተር ነው። ናታል ፋክተር ሪፈርስ ቱ ሆምላንድ የተወለዱበት አንሴስተሪ ኦሪጂናቸው ላይ ዲፔንድ የሆነ ነው ማለት ነው። ሶ ኦሪጂናቸው ላይ ዲፔንድ ተደርገው እነኛ ሰዎች ራሳቸው የሚያዩበትና
ሌሎች ራሳቸውን የሚያዩበትን መንገድ ምን ያደርገዋል? ቼንጅ ያደርገዋል ማለት ነው። ለምሳሌ ንጉሳውያን ዘር ተብሎ የተወለዱ ሊኖሩ ይችላሉ። ድሮ በኢትዮጵያውያን ጊዜ በንጉሱ ሰለሞን ጊዜ ውርስ ወይም ንግስና የሚተላለፈው ለልጅ ልጅ ነው ምናምን ከአባቱ ወደ ልጅ እየተላለፈ የሚመጣ ፕሮሰስ አለ። ሰው በዛ ፕሮሰስ ውስጥ የሚሳተፉ አካላቶች እነማን ናቸው? ንጉሳዊ የሆኑ ቤተሰቦች ብቻ ናቸው። ሰው ዴር አንሲስተሪያቸው ንጉሳዊ ተብሎ ይጠራሉ። ከዛ የተነሳ ሌሎች እነሱ ራሳቸው የሚያዩበትም ሌሎች ራሳቸው የሚያዩበት አይደንቲቲ ወይም የራሳቸው መገለጫ የሆነው ኤትኒክ አይደንቲቲ ይባላል ማለት ነው። ሶ ናታል ፋክተር ኢዝ አናዘር factor which also define the ethnic identity. The third one is symbolic factor, include those factors that typify or exemplify an ethnic group. So አንድን ኤትኒክ ግሩፕ አይደንቲፋይ ወይም ክላሲፋይ የሚያደርግ ሲምቦሎች ሊኖሩ ይችላሉ። ሆሊዴዎች ሊሆን ይችላል፣ ፉል ሊሆን ይችላል፣ ክሎዚንግ ሊሆን ይችላል፣ አርቲፋክት ሊሆን ይችላል። ለምሳሌ ኦሮሞ ኢሬቻን ያከብራል። እንደ ወላይታ ለምሳሌ ዮዮ ግፋታን ያከብራል። እንደዚህ አይነት በዓል ከፋ ምንን ያከብራል? ማሽቃሮ ብሎ ያከብራል። እና እነኛ የራሳቸው የሆነ ልዩ ሲምቦሊክ ፋክተሮች ወይም ሲምቦሊክ ፊውቸሮች ደግሞ አናዘር ፋክተር ነው ማለት ነው። On the individual level, ethnicity is a social physiological process which gives an individual sense of belongingness and identity. So ሶሻል ኤንድ ሳይኮሎጂካል ፕሮሰስ ነው። ኢትኒሲቲ ኢንዲቪዥዋል ሌቭል ላይ ስንመጣ ሴንስ ኦፍ ቢሎንግነስ ኤንድ አይደንቲቲን ምን ያደርጋል ማለት ነው? ቢውልድ አፕ ያደርጋል። ሴንስ ኦፍ ቢሎንግነስ ማለት በአንድ ምን ውስጥ በአንድ በራሱ ሎካል ግሩፕ ውስጥ የራሱን ኢትኒሲቲን ምን የሚያደርግ ማለት ነው። ራሱን የሚያይበትን መነጽር የሚያጎላ እና ደግሞ በዛ ኤትኒክ ግሩፕ ውስጥ ሆኖ ደግሞ በዛ ኤትኒክ ግሩፕ ውስጥ ለሚፈጠሩ ነገሮች ራሱን ሪስፖንሲብል ማድረግ የሚችል ወይም በዛ ግሩፕ ውስጥ ቢሎንግነስ የሚሰማው አካታችነት አንድ አካል የመሆን ሴንስ የሚሰማው ያደርገዋል ማለት ነው ኢትኒክ አይደንቲቲ። ሶ ሶሻል ኤክስተርናል አስፔክት ሪፈርስ ቱ ስፒኪንግ ኦን ኢትኒክ ላንጉዌጅ ካልቸርስ ሪሊጂንስ ፕራክቲስ ኢትኒክ ትራዲሽናል። ሶ internal aspect of ethnic identity refers to cognitive, moral and affective ተብሎ ኢንተርናል አስፔክቶች ለሶስት ይከፈላሉ። ኤክስተርናል አስፔክቶች ደግሞ ኢትኒክ ላንጉዌጅ፣ ካልቸር፣ ሪሊጅን፣ ፕራክቲስ ኦፍ ኢትኒክ ትራዲሽን ተብሎ ደግሞ ይከፈላሉ ማለት ነው። the feeling of sympathy and loyalty towards member of the same ethnic group is called ኢትኒክ ኢንተርናል አስፔክት ይሆናል ማለት ነው። Okay, race is the social construction of racial identity, or sometimes it was common to divide humanity into four main race. ለአራት ሜን ሬስ ሰዎችን ድሮ in the past ከፍለው ምን ሲያደርጉ ነበር? ሲያወሩ ነበር። ሰው አንደኛው ኢሮፒያንስ የተባሉት ነጮች ተብሎ ይጠራሉ። ማስኩላር ናቸው። ሄራቸው ሎንግ ነው፣ ፍሎንግ እና ኤያቸው ብሊው ነው። አሜሪካነሶች ደግሞ ሬዲሽ ናቸው። ኤሬክት እና ሄራቸው ብላክ፣ ስትሬት፣ ቲክ፣ ዋይድ ኖስትል ያላቸው አሜሪካን ተብሎ ይጠሩ ነበር። ሰዎች ያን የሚለዩት በምንድን ነው? በእነዚህ አይነት ፊውቸር ነው። ነጭ ሰው ካሉ ዚስ ዙዋን ኢሮፒያን ይላሉ። ሬዲሽ የሆነ ኤሬክት፣ ሄሩ ብላክ የሆነ ኖስትሉ ዋይድ የሆነ ቲክ የሆነ ስትሬት የሆነ ሰው ካዩ ደግሞ ይሄ አሜሪካኒስ ነው ብሎ ያስባሉ። ኤዥያቲከስ ደግሞ ሳለው ነው ኦር የለው ነው። ሄሩ ብላክ ነው። ኤዩ ዳርክ የሆነ ሰው ከተገኘ ኤዥያቲከስ በመባል ይታወቃል። አፍሪካንስ ደግሞ ብላክ ነው። ሄሩ ብላክ ነው። ፍሪዝድ ነው። ፍሪዝድ የሆነ ሄር ነው። ስኪን ሲልኪ ነው። ኖዙ ፍላት ነው። ሊፕስ ቱምድ የተደረገ ሰው ካዩ ደግሞ ምን ይላሉ? ዚስ ጋይስ ኢዝ አፍሪካንስ ብሎ በአይደንቲቲ ክላሲፋይ እያደርጉ ነበር ማለት ነው። ኢን አዘር ወርድ ሬስ ኢዝ ኦፍትን ፐርሲቭድ አስ ሳምቲንግ ዛት ኢንሄረንት ኢን አወር ባዮሎጂ ኤንድ ዘርፎር ኢንሄሪትድ አክሮስ ጀነሬሽን ብለውም ይሄ ያምኑ ነበር። ሰው ሬስ ማለት ሰዎች ተወልደው በመወለድ ያመጡት እና በኢን አወር ባዮሎጂ ላይ በጊዜ ሂደት ውስጥ ከጀኔሬሽን ወደ ጀኔሬሽን ስተላለፍ የመጣ ነገር ነው ብሎ ያምኑ ነበር። ግን ሞደርን ጀኔቲክስ ይህን ምን አደረገው? ኮምፕሊትድ ዲስፕሩቭ አድርጓል። ምክንያቱም 99% ኦፍ ሁማን ኢንዲቪዥዋላቸው ጀኔቲክ ኮዱ ተመሳሳይ ነው ማለት ነው። ዲዩ ቱ ዚስ በሬስ ሰዎችን ከፍለው እንደዚህ ማውራቱ ፌር ስላይደለ ዲስፕሩቭድ ተደርጓል ማለት ነው። እስካሁንም ብኖርም እንኳን ኢት ኢዝ ናት ዋት ኤቪደንስ ቤዝድ አይደለም ማለት ነው። there has always been such much interbreeding between human population
and the distribution of hereditary physical trait does not follow clear boundary. so እዚህ ጋር ያሉ ምንድን ናቸው? ምክንያቶች ናቸው። ቱ ሪዝኖች ናቸው። ሁለት ሞደርን ጄኔቲክስ እንዴት ሬስን አባንደንድ ወይም እንደከለከለው የሚያሳዩ ሁለት ምክንያቶች ናቸው ማለት ነው። አንደኛው there has always been so much interbreeding between human population ሰዎች ኢንተርብሪድ ኢች አዘር ይደራረጋሉ። አፍሪካንስ ከአውሮፓንስ ጋር፣ አሜሪካንስ ከአዚያቲከስ ጋር ኢንተርብሪድ መደራረግ ይችላሉ እና ከዛ የተነሳ በአራት ከፍሎ ማየት ኢምፖሲብል ነው ወይም አምባንደንድ አድርጎታል። ሁለተኛው the distribution of hereditary physical trait does not follow clear boundary ሰው ክሊር ባውንደሪን ምን አያደርግም? ፎሎ አያደርግም። ሄሬዲቲ ሲጠና ማለት ነው ጄኔቲክሳቸው። ጄኔቲክ ስቴዲ የሚያሳየው ቫይሬሽን ሶ ዛት ሁማን ሬስ ክሪኤተር ዛንስ 99 ጄኔቲካሊ አላይክ ናቸው። ሰርፕራይዚንግሊ ኦፍ ሌስ ዛን 1% ቫሪዬሽን ነው ያለው። ሶ 85% is found with any human population such as town, village, ethnicity. 10% is between any two group, even those geographically close, and 5% is between geographically distance group or from different continent. ይህን ጥናት በማድረጋቸው የተነሳ ለአራት ብቻ መክፈሉ ልክ አይደለም ተብሎ አባንደን ተደርጓል ማለት ነው። this is carried throughout what biologically speaking there is no such thing as a pure race ፒውር የሆነ ሬስ ከትውልድ ወደ ትውልድ ሲተላለፍ የመጣው ይሄ ነጭ ነው፣ ይሄ ጥቁር ነው፣ ይሄ ሬዲሽ ነው፣ ይሄ የለው ነው ተብሎ የሚሰጥ ነገር እንደሌለ ምን አድርጓሉ ማለት ነው። ባዮሎጂካሊ ፕሩፍ አድርገው ዲስ ሬስ ኢሹን ምን አድርጓል? አባንደንድ አድርጓሉ ማለት ነው። ሬስ ኢዝ a group of human being socially defined on the basis of physical trait ሰዎች ዲፋይን የሚደረጉት በምንድን ነው? ሶሻሊ ዲፋይን የሚደረጉት በፊዚካል ትሬታቸው ነው። ጄኔቲክ ቫይሬሽናቸው ላይ ቤዝድ ተደርጎ እንጂ ኖት ዲው ቱ ባዮሎጂካል ሶሪ ኢን ደ ፓስት ኮንሲደር ሲያደርጉ የነበረው ነገር ሶሻሊ ፊዚካል ትሬት ላይ ዲፐንድ በመሆን ነበር እና ይህኛው ምን ተደርጓል ማለት ነው። አሁን ኦልሬዲ ዲስፕሩቭ ተደርጓል ማለት ነው። So what is racism? Racism is obvious an assumption that personality is somehow linked with hereditary characteristics. So racism ማለት ምንድን ነው? የአንድን ሬስ ከሌላው ሬስ ምን ማድረግ አብልጦ ማየት እና የራስን ሬስ ከሌሎች ሬሶች ከፍ ከፍ አድርጎ የሌላውን ዝቅ ማድረግ ራሺዝም ይባላል ማለት ነው። It is a theory of ethnicity. The first one is the primordial model of ethnicity. ሶስት ቲዮሪዎች አሉ። እነሱን አንድ በአንድ የምናየው ይሆናል። ፕሪሞርዲያል ሞዴል ኦፍ ኢትኒሲቲ ምን ይላል? Herder investigated that every people had its own value, custom, language, and argued for the atavistic power of plate. So, primordialism is an objectivist or essentialist theory which argues that ultimately there is some real tangible foundation for ethnic identity ወይም አይደንቲፊኬሽን ብሎ ያምናሉ። ይሄንንም ምንድነው ሰዎች ፈረስት ኢትኒሲቲ ወይም ኢትኒካል አታችመንት የሚያመጡት ናቹራል ወይም ኢኔት የሆነ ከታይም ወደ ታይም የማይቀየር አይነት ነገር እንደሆነ የሚያሳይ ነው ማለት ነው። ፕሪሞርዲያል ሞዴል የሚያወራው ሰው እንግዲህ አርቲኩሌትድ ኢትኒሲቲ አስ ናቹራል ፌኖሜና ድራይቪንግ ሜይንሊ ፍሮም ኪንሺፕ ሎካሊቲ ኤንድ ካልቸር ሶ ኢት ኢዝ ናቹራል ፌኖሜና ነው። ኤትኒክ አይደንቲቲን ዲፋይን የሚያደርጉት ናቹራል ፌኖሜና ነው። በኢኔት ወይም በመወለድ ሰው ቦርን በማድረጉ ይዞ የመጣው አይደንቲቲ ነው ብለው የሚያወራልን ቲዮሪ ፕሪሞርዲያል ሞዴል ኦፍ ኢትኒሲቲ ይባላል ማለት ነው። አሸንት ኤንድ ፔሪኒያል ፊክስድ ፐርማነንት ኤንድ ፕራይመሪ አስክራይብድ ስሩ በርዝ ነው ብሎ ምን አድርጓሉ ማለት ነው። ዲፋይን አድርጓሉ ስሩ በርዝ መሆኑን እዚህ ጋር ዲፋይን ሲደረግ እናያለን። ሰው ሰከንድ ቲዮሪ ኢዝ ኢንስትሩሜንታሊስት ኦር ሲቹዌሽናል ቲዮሪ ኦፍ ኢትኒሲቲ ሰው ይሄ ሲቹዌሽናል ነው። ኢንስትሩሜንታሊስት ከሆነ ሲቹዌሽናል ወይም በሶሻል ኢንተራክሽን ነው ኢትኒሲቲ ቢውልድ አፕ የሚደረገው ወይም based on the situation that individual was born. So there is an individual affiliation to the communities which are beneficial to them or bring them practically advantage. So mostly economic and political. So situational ወይም ኢንስትሩሜንታሊስት ቲዮሪ ኦፍ ኢትኒሲቲ ማለት ኢትኒክ አይደንቲቲ ቢውልድ አፕ የሚደረገው ይሄ ቢሎንግነስ ቢውልድ አፕ የሚደረገው በሲቹዌሽን ላይ ዲፔንድ ተደርገው ነው። ለምሳሌ ፓወር ጌን ሊሆን ይችላል። ሶ ፖለቲካሊ የሆነ ቦታ ላይ ለመሳተፍ ሊሆን ይችላል። ኢኮኖሚክ አለ ራሱን ለማበልጸግ ሊሆን ይችላል። እነኚህ ነገሮች ሲቹዌሽን ይሆኑና ሰዎች እነኚህን ነገር እንደ ራስ ፍላጎት ይወስዱና ኢትኒክ አይደንቲቲያቸውን ሊቀይሩም ራሱ እዛውም ሊቆዩም ይችላሉ ይላል። ሶ ዚስ ቦንድ ኦፍ ኢንዲቪጁዋል ቱ ኮሚኒቲ አር ካራክተራይዝድ አስ ፎርማል ኢንቴንሽናል ፐርፐዝፉል ሪኳይሪንግ ኮንሽስ ሎያሊቲ ኤንድ ፎርምድ ኦን ዘ ቤዝ ኦፍ ቾይስ ቤዝድ እንደሆነ ያሳያል ማለት ነው። ሰዎች ኢንቴንሽናል በሆነ መንገድ ፐርፐዝፉል በሆነ መንገድ እና በነቂስ ሎያል ሆነው
በራሳቸው ምርጫ የሚመርጡበት ነገር ነው። ሲቹዌሽናሊ የሚመርጡበት ነገር ኢትኒክ አይደንቲቲ ይባላል ይላሉ። ሶ ኢንስትሩሜንታሊስት ወይም ሲቹዌሽናል ቲዮሪ ነው እንዲህ የሚያወራው። ሶ they prevail that organizations such as trade union, political parties, professional unity and confounded and can cease to exist. So ከዛ ምን ሊያደርጉ ይችላሉ? ሊወጡ ይችላሉ። ራሳቸውን ጥቅም ማስቀደም ከሆነ ሰው ወደ ፖለቲካ ወደ አሰቡበት መንገድ የማይመራቸው ከሆነ ኤትኒክ አይደንቲቲያቸውን ሊቀይሩ ሁላ ይችላሉ የሚል ሀሳብ ነው ማለት ነው። ሶ ኤትኒክ ግሩፕ ሹድ ቢ ሪጋርድድ ኖት አስ ኮሚኒቲ አት ኦል በት ኢት አስ ራሽናል ኤንድ ፐርፐሲቭ አሶሲዬሽን መሆን አለባቸው ይላል። ኤትኒክ ግሩፖች ሁሉም የኮሚኒቲ አባል ናቸው ተብሎ መታየት የለባቸውም። ምክንያቱም ራሽናልና ፐርፐሲቭ አሶሲዬሽኖች ወይም ራሽናልና ፐርፐሲቭ የሆነ ተቋም ነው መሆን ያለባቸው ብሎ ነው የሚያወራልን ማለት ነው ይህ ቲዮሪ። ኦኬ the third one is social constructive theory of ethnicity። ይሄ ደግሞ ethnicity is something that is being negotiated and constructed in everyday living. so social constructivist theory ማለት there is sociality ወይም social life አለ። constructivist ማለት በሶሻል ኢንተራክሽን የሚመጣው ኮንስትራክትድ ወይም ኔጎሽየትድ የሆነ ስምምነት ማለት ነው። so therefore ethnicity is what situational, flexible and variable and change through time. so ቅድም ፕሪሞርዲያሎች ምን ይላሉ? there is no change over time በጊዜ ሂደት የማይቀየር ነው። ስሪዋት በናቹራሊ በበርዝ የመጣ ነው ብሎ ነው የሚያምነው። this approach has subjectivist stance which is ethnicity as basically social physiological reality of individual or matter of perception of us and them የሚለውን ፐርሲቭ በሚያደርጉበት ወይ ላይ ዲፔንድ ሆኖ ዲሳይድ ወይም ዲፋይን የሚያደርግልን ቲዮሪ ሶሻሊስት ኮንስትራክቲቪስት ቲዮሪ በመባል ይታወቃል ማለት ነው። ኦኬ የዛሬ ቪዲዮአችንን በዚህ እናበቃለን። በቀጣይ ቻፕተር 6ን አሁንም እንዲሁ በቀላልና ግልጽ በሆነ ቋንቋ የምንሰራላችሁ ይሆናል። ስለዚህ ቪዲዮዎቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳትረሱ። እንዲሁም በተጨማሪ በየጊዜው የሚሰሩ የተለያዩ የፍሬሽማን ፋይናል ጥያቄዎችን ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠውን ቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። አሁን ከቻፕተር 5 የተወጣጡ ጥያቄዎችን እዚሁ ሰርተን የምንለቅላችሁ ይሆናል። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።